ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ቻናል ቤተሰቦች እንደናችሁ ሰላም ናችሁ? አማን ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም። ዛሬ ለቤት መኖሪያ ቤት ገንቢ ለሆኑ እህት ወንድሞች ይሆናቸዋል፣ ይጠቅማቸዋል፣ ያስፈልጋቸዋል ብዬ ያዘጋጀሁትን ቪዲዮ አዲስ ቪዲዮ ይዤላችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ቪዲዮ ውስጥ በጣም ጠቃሚ መረጃ አለው። ከመጀመሪያ እስከ መጨረሻው ድረስ በጥሞና ተከታተሉት። ይህንን አይነት ቪዲዮ ደግሞ እየሰራን ለእናንተ እንድናቀርብላችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱን እያልኩኝ ቀጥታ ወደ ቪዲዮ አልፋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተከብራችሁ ቻናል ቤተሰቦች እንደናችሁ ሰላም ናችሁ? አማን ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም። ዛሬ ደግሞ የሆነች ቪዲዮ ይዤላችሁ መጥቻለሁ። መኖሪያ ቤት ለምታሰሩ እህት ወንድሞች ይጠቅማቸዋል ያልኩትን አንዳንድ ነገር ልነግራችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው ተመልከቱት። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ እንላችኋለሁ። እሱ ምንድነው? ጭቃ ቤት ከሰራችሁ በኋላ ያው የውጩ ይታወቃል፣ ተጠቅጥቆ በሲሚንቶ ይገረፋል። የውስጡ ደግሞ ውስጡን በፊት ይገረፍ ነበረ፣ አሁን ላይ ቀርቷል። የውስጡን ጭቃ ነው የሚመረገው። ወጭም አትፈሩ ከሆነ አንድ ምርግ ብቻ ልጥፍ አስተካክላችሁ አስለጥፋችሁ መተው ትችላላችሁ። በጂፕሰም ስትሬት አድርጎ ሌቭል አድርጎ ጥራት ባለው መልኩ ማሰራት ማስጨረስ ትችላላችሁ። ወጭ እንፈራለን ደግሞ የምትሉ ከሆነ እንዳግዘን የምትሉ ከሆነ ውስጡን ልስን ማድረግ አለባችሁ ማለት ነው። ቀጥ ያለ የተስተካከለ በጭቃ የተለሰነ ግድግዳ ማድረግ አለባችሁ ማለት ነው። ያን ቀጥ ብሎ ተስተካክሎ የተለሰነው ጂፕሰም ብዙ አይጠይቃችሁም። እና ቆንጆ አድርጋችሁ አስለስናችሁ ጂፕሰም የምታሰሩ የተወሰነ ገንዘብ ይቀንስላችኋል ማለት ነው። ነገር ግን ያን ይሄ ልጥፉ ወይም ውስጡ ጥቅጥቁ እሱ በጣም ጨምዶ የመያዝ ኃይል አለው። በጣም ቆንጆ ነው፣ ጥራት አለው ስራው። ይሄኛውም ልስኑም ቀጥ ብሎ ከተለሰነ በኋላ ባለሙያው ቻክ የሚሰራው ባለሙያ አልፎ በየቦታው ቁፍር ማድረግ አለበት። በዛ በተቆፈሩት እየገባ ነክሶ እንዲይዘው ማለት ነው። ከዛ በመቀጠል ደግሞ ቤታችሁ ጭቃ ቤት ከሆነ ልጥፍም ይሁን ልስንም ይሁን ጥቅጥቅ ጂፕሰም ቻክ ስታሰሩ ብዙ ጊዜ ነግሬያችኋለሁ። በወፍራሙ ሰጋቱራ ይሁን ብያችኋለሁ። በወፍራሙ ሰጋቱራ መጀመሪያ ይሄ መገረፍ አለበት። ሙሊቱ ሌብል ሆኖ ተስተካክሎ ማለቅ አለበት። በምንድን? በወፍራሙ ሰጋቱራ ማለት ነው። ወፍራሙ ሰጋቱራ ልሙም አለ። ለዚህ ስራ የሚያስፈልጉት ሁለቱም አይነት ናቸው። ወፍራሙ ሰጋቱራ መጀመሪያ እንደምታዩት ልክ እንደዚህ መጀመሪያ ይገረፋል። በወፍራሙ በክርቱ ሰጋቱራ ማለት ነው። ለምንድን ነው? እንዲጠነክር ጠንካራ እንዲሆን ማለት ነው። ይታያችኋል። ይሄ ማሻአላህ በጣም ጠንካራ ነው። ይሄ ኮንክሪት ማለት ነው። ማሻአላህ ይታያችኋል። መጀመሪያ ልክ በዚህ አይነት መልኩ በወፍራሙ በክርቱ ሰጋቱራ ማሰራት አለባችሁ። ከዚያ በኋላ እንደዚህ አይነቱ ፍርግርጉ ምኑ እንዲጠፋ በልሙ ሰጋቱራ በስሷ ከላይ ትለበሳለች። ከዛ በኋላ ጀስት በመጨረሻ ጂፕሰም ስሙዝ እንዲሆን በጂፕሰም እንደዚህ ተደርጎ ይሰራል ማለት ነው። ይታያችኋል። እና ውስጡን በክርቱ ሰጋቱራ ካሰራችሁ ጥንካሬው ልክ እንደዚህ ነው። ማሻአላህ እየሰማችሁት ነው። ልሙ ሰጋቱራ ብቻ ከሆነሳ እንደዚህ በምንመታው ሰዓት ቶሎ የመሸረፍ ባህሪ ያለው እንደዚህ ጥንካሬ ጥብቀት የለውም። ለዕለቱ ለጊዜው ግን ለምንሰራው ባለሙያዎችም አያለፋንም። ቀላል ነው። ቶሎ ሰርተነው እንሄዳለን። ይመቸናል።
ይህን ሙሊት ስንሞላ ልምጥጥ ነው የሚለው በቶሎ ይለሰልስልናል። ነገር ግን ለቤቱ ለጥንካሬው ሆነ ቦታ ላይ ሰነጠቃለሁ ካለ ለሙሰጋቱራ የሚያግደው ነገር የለም። ልክ ይሄ ጭቃ የምታዩት ይሄ የምታዩት ጭቃ እንደዚህ የተሰነጠቀው ጭድ የሚባለው ንጥረ ነገር አንሶት ነው። ጭድ ይሄ ሳሩ ማለት ነው። ጭድ በብዙ ኑሮት ቢሆን ግን ያን ጭዱ ውትርትር አድርጎ ስለሚይዘው ልሰንጠቅ ሲል አትሰነጠቅም ብሎ የመያዝ አቅም ኃይል ችሎታ አለው ማለት ነው። ሶ ለሙሰጋቱራም እንደዚህ አንድ ነገር ልሰንጠቅ ካለ እንዳይሰነጠቅ ምንም አያግድም። ይሄ ለሙሰጋቱራ ነው። ይሄ የሚሆነን ለሲሚንቶ ቤትና ከላይ በክርቱ ሰጋቱራ ከሰራን በኋላ ከላይ ማልበሻ ለዛ ነው የምንጠቀምበት። ከውስጥሳ በክርቱ ሰጋቱራ መሆን አለበት ማለት ነው። እት በዚህ በልም ሰጋቱራ ጭቃ ቤት ማሰራቱ ቆንጆ አይደለም፣ ቆንጆ አይደለም። ጥንካሬ አይኖረውም፣ ደስ አይልም። እንግዳውስ በክርቱ ሰጋቱራ ነው ማሰራት ያለባችሁ ነው የምላችሁ። ክርቱ ሰጋቱራ እና ልሙ ሰጋቱራ የሚባሉትን ከአሁን በፊትም ብዙ ሰዓት አሳይቻችኋለሁ ይመስለኛል። ልሙ ሰጋቱራን አሳይቻችኋለሁ። ክርቱ ደግሞ ማሻአላ የምታዩት ይሄ ክርቱ ሰጋቱራ ማለት ይሄ ነው። ከጣውላ ቤት እንደወረደ ጣውላው ሲፈቀፈቅ የሚወጣው የማንኛውም አይነት ጣውላ ፍቅፋቂ ነው። ይሄ ክርቱ ሰጋቱራ የዋንዛም ሊሆን ይችላል፣ የጽድም ሊሆን ይችላል፣ የባህር ዛፍም ሊሆን ይችላል። ብቻ ሰጋቱራው የሆነው አይነት ይሁን ግርግዳው ከተቀባ በኋላ በሰጋቱራ ከተቀባ በኋላ ግርግዳው የተለያየ አይነት ከለር የማምጣት ቢሄቨር ባህሪ አለው። ልክ ይታያችኋል። ይሄ የቀላ የጠቆረ እንደዚህ ሆነ ነገር አለው። ይሄ የሰጋቱራው ባህሪ ነው። የሰጋቱራው ባህሪ ነው። የጽድ ከሆነ የባህር ዛፍ ከሆነ የዋንዛ እንደዚህ አይነት ነው። ይሄ ለቤቱ የሚያመጣው ችግር የለውም። ይሄ ሲደርቅ የመጥፋት ባህሪ ያለው አልጠፋ ካለም ቀለም ስለሚቀባ ቀለሙ ሲቀባ ይጠፋል ማለት ነው። ነገር ግን ኬር መደረግ አለበት። ይህንን ጥቁሩን የጠቆረውን የቀላውን ለማጥፋት በቃ ትዕግስት ይጠይቃል። ቆንጆ አድርጎ አጥፍቶ ለመቀባት ይሄንን ትዕግስት ያስፈልጋል። አንደኛ ግድግዳው በደንብ እስከሚደርቅ፣ ሁለተኛ ደግሞ ቀለም ደጋግሙኝ ይላል። ፈርስት የውሃ ቀለም እንደዚሁ ቀቡኝ። ከዛ ሴንቴቲክም ከሆነ ሴንቴቲክ ይደገማል። በውሃ ቀለም ነው ማለቅ ያለበት ከተባለ ደግሞ እንደዚሁ መጀመሪያ ዋይት ነገር ይቀባና ኔክስት የመጨረሻው ቀለም ሲቀባ ያጠፋዋል ማለት ነው። ማሻአላህ የየክፍሉ ዲዛይን እንደምታዩት የተለያየ ነው። የፕላስቲክ ብሎም ዘመናዊ የጂፕሰም ኮርኒስ ከዘመናዊ ላይቲንግ ኢንስታሌሽን ሲስተም ጋር ማሰራት ካሰባችሁ 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር ማግኘት ትችላላችሁ። ስልካችን ከዩቲዩብ ላይ በማንሳት ቀጥ ብላችሁ ማንኛውንም ጥያቄ ለመጠየቅ ኢሞ፣ ዋትስአፕ ላይ አናግሩን። እዚህ ዩቲዩብ ላይ የምትጽፉልን ከስተመሮች አላችሁ። እዛ ላይ እየገባው ያው ኮሜንት ለመመለስ ትንሽ ቢዚነት አለ። በዛ ለመግባባትም ደግሞ ትንሽ ያዳግታል፣ ትንሽ ከበድ ይላል። በኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር ግን ፈጥኖ የመግባባት ባህሪ ስላለው በሱ ብትገቡ እዛ ላይ ብታዋሩኝ የምትፈልጉትን ነገር በጥሞና ማግኘት ትችላላችሁ ማለት ነው። አሁን ደግሞ ወደ ውጭ ወጥቻለሁ። ማሻአላህ ይሄን እንደምታዩት ለዘመነ አመጣሽ ኳርትዝ ቀለም ተብሎ የተገረፈ የግርፍ አይነት ነው። እንደምታዩት የዙሪያው ኮርኒስም ማሻአላህ በሚያምር ሁኔታ ተሰርቶ አልቋል። ከዛ ይሄንን ሲሚንቶውን
በሚፈለገው ዲዛይን የሚፈለገውን የኳርትዝ ቀለም አይነት መቀባት ይችላል ማለት ነው። ማሻአላህ ማሻአላህ። ይሄው ባለፈው ሌላ ቪዲዮ ሰርችላችሁ ነበረ። የቤቱን ውሃ ልክ የሲሚንቶ ግርፉ ጋራ እሱን ስታስገርፉ አብራችሁ አስጨርሱት። ከቻላችሁ አቅም የማይገድባችሁ ከሆነ በእንደዚህ አይነት መልኩ አስገርፉት፣ አብራችሁ አስተኩሱት ብያችሁ ነበረ። አቅም ካላችሁ አሁንም በዚህ አይነት መልኩ አስገርፋችሁ ብትጨርሱት ቆንጆ ነው፣ ሸጋ ነው። ስራውም ያምራል። ለእናንተ ደግሞ ሁለተኛ ሶስተኛ ወጭ አይበዛባችሁም ማለት ነው። ማሻአላህ። እና ቤታችሁን እንደየአቅማችሁ እንደየፍላጎታችሁ አንድ ግርፍ፣ በረራ ግርፍ፣ ሁለት ባንድ ግርፍ እንደየአቅማችሁ አድርጋችሁ ማስገረፍ ትችላላችሁ ማለት ነው። እና እንደነገርኳችሁ የግርፍ አይነት ሁለት አይነት ሶስት አይነት አለ። ምሳሌ ይሄ በረራ ግርፍ የሚባል ነው። የመጀመሪያ ግርፍ ነው። ማሻአላህ እንደዚህ ጭቃው ይመረግና ይጠቀጠቅና ከዛ ሽቦ ከተወጠረ በኋላ አንድ ግርፍ የሚባል በረራ ሌብል ተደርጎ ሳይለሰልስ ልክ እንደሻከረ ይተዋል ማለት ነው። ይታያችኋል። ይሄ ማሻአላህ ልክ እንደዚህ እንደሻከረ ይተውና ሌላ ሰዓት ሁለተኛ ግርፍ ሲገረፍ ሟጮ ይይዛል። በሻከረው ልክ ይሄኛው ሲገባበት ሁለቱም ተላኮ የመያያዝ ባህሪ አለው ማለት ነው። ጥንካሬው የተለየ ነው። ማሻአላህ በጣም ጠንካራ ነው። ይሄ ግርፉ ስላላለቀም ገና ውሃ ልኩም ተተኩሶ አላለቀም ማለት ነው። ማሻአላህ አያችሁት? ልክ ይሄ የሻከረ ነው። በረራ ግርፍ ይባላል። ይሄን በመዶሻ ቢቆረቆር ማሻአላህ በጣም ጠንካራ ነው። ድንጋይ የሆነ ነው። ልክ እንደምታዩት ውሃ ልኩም አልተገረፈም፣ አልተተኮሰም። ለምንድን ነው? መጨረሻ ላይ ሁለተኛ ግርፍ ከተገረፈ በኋላ ከላይ ስሙዝ ሆኖ ለስሙ ከተገረፈ በኋላ ነው ከዛ እስከ መሬት ቆሎ ተመስሎ ይገረፋል ማለት ነው። ማሻአላህ በዛሬው ያስኩላችሁ ቪዲዮ ይሄንን ይመስላል። ሌላ ማወቅ የምትፈልጉት ነገር ካለ እንድናሳውቃችሁ በ0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ማናገር ትችላላችሁ። እንዲሁም ስራውን ለማሰራት የትም ሀገር ብትሆኑ ሂደን የመስራት ችሎታው አለን። አናግሩን ነው የምላችሁ። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።